ተመልካቾቻችን ይህ በህይወት መንገድ ላይ የተሰኘ ፕሮግራማችን ነው። በዚህ ፕሮግራም ላይ የስደት ህይወትን በዩኬ እንቃኛለን፣ እንጫወታለን፣ እንዝናናለን፣ ቁም ነገር እንጨብጣለን። በዛሬው ቀን አንድ ሰው እናስተዋውቃችኋለን። ሜሊ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ነው? እግዚአብሔር ይመስገን። ያው እንግዲህ ለተመልካቾቻችን ጥሩ የሚያዝናና የሚያስደስት ቁም ነገር የሚያስጨብጥ ነገሮችን እንጫወታለን። እስቲ ከዛ በፊት ሜል ማን ነች? ለተመልካቾቻችን ራስሽን አስተዋውቂ። ያው እኔ ተወልጄ ያደግኩት አዲስ አበባ ነው፣ ተክለ ሃይማኖት አካባቢ። በጣም ወደው ሰፈር ነው። በእርግጥ ተወልጄ እስከ ተወሰነ እድሜ ድረስ እዛ ነበርኩኝ። ከዛ በኋላ ግን ቤተሰቦቼ ወደ ቄራ ጎፋ ካምፕ ሙቭ አደረጉ። እኔም እዛ ሄጄ ትምህርት ምናምን የጀመርኩት እዛ ነው። ከዛ ከተማርኩኝ በኋላ ተመልሼ ደግሞ ወደ ተወለድኩበት መጥቼ ነበር። ስለዚህ የተክልዬን ወይስ የቄራዋን አራዳን ነው? አይ የተክልዬ ይሻለኛል። የአሜሪካን ግቢ አሜሪካ ግቢ ብዙ ታሪክ አለ። በጣም ነው የምወደው። ለምን የኔ ታሪክ እዛ ነው የሚጀምረው። ምክንያቱም የተወለድኩት እዛ ነው። እስከ ተወሰነም እድሜም ቢሆን ያደግኩት እዛ ነው አለና በጣም በቃ የምወደው ሰፈር ማለት ድህነትን የሚያስረሳ ሰፈር ስለሆነ በጣም እወደዋለሁ። ምን እበላለሁ፣ ምን እጠጣለሁ፣ የኔ የሚባል ስሜት ውስጣችን የለም ነበር። እውነት ለመናገር ይሄ እኔ ነው የሚባል ስሜት እዛ ማህበረሰብ ውስጥ የለም እና በጣም ደስ ይላል። ነው የሚገርመኝ እኮ በጣም ድህነት በተንሰራፋበት ቦታ ላይ ደስታ ደግሞ የዛን ያህል የበለጠ የሚደምቅበት ነውና እንዴት ነው እስቲ ንገሪኝ። ማለት እኔ አሁን ካለኝ ደስታ እዛ ጋር የነበረው ይበልጣል። እኔ ምናልባት በኑሮ ትንሽ ተሻሽዬ ሊሆን ይችላል፣ ግን የነበረው ደስታ ምናልባት ከእድሜም ሊሆን ይችላል። በእድሜክ ገና ስትሆን ልጅ ወጣት ምናምን ስትሆን ብዙ ነገር ላይ ሰማህ ይችላል። ግን እንደዛም ሆኖ ለእኔ እዛ ጋር ያየሁትን ነገር እኔ እንጃ በህይወት ዘመኔ ሁላ ልረሳው አልችልም። ምክንያቱም ጎረቤት ገብተህ በልተህ ትውላለህ፣ በቃ ምንም ችግር የለውም። የሆነ ነገር ሲቸግርህ ስታዘን ሁሉም ሰው ነው የሚያለቅሰው እና አሁን ያጣነው ራሱ እሱን ይመስለኛል። ከዛ ግን ወደዛ ቤተሰቦቼ ወደ ሄዱበት ሰፈር ደግሞ ስትሄድ እዛ ደግሞ ሌላ ታሪክ ነው። ጭር ያለ ሰፈር ነው። እነሱ በሄዱበት ሰዓት እንደውም ክፍለ ሀገር ይመስል ነበር። ከከተማ ወደ ክፍለ ሀገር እና እዛ ያው ትምህርቴን እዛ ነው የተማርኩት። ስለዚህ ተክልዬ በጣም የሚናፈቅ የሚወደድ ሰፈር ነው። በጣም እኔ እዚህ መጥቼ እንኳን ለብዙ ጊዜ እዛ እንደኖርኩት ነበር መኖር የምፈልገው። ሁሉም ሰው ሰፈሩን ይወዳል። እኔ ተክለ ሃይማኖት ልጅ ነኝ። አንተ ቡልጋሪያ ልትሆን ትችላለህ፣ ሰንበዲ ቄራ ሊሆን ይችላል፣ የሆነ ሰው የሆነ ቦታ ሊሆን ይችላል። ሁሉም የራሱን ሰፈር ነው የሚወደው። አሁን ያደግኩበትን ሰፈር ከዛ በኋላም ደግሞ በመሀል ልጅ ስወልድ ተመልሼ መጥቼ ነበር፣ ትምህርቴ ምናምን አቁሜ ማለት ነው። ያኛውን አረሳውን። በቃ በጣም ደስ ይለኝ ነበረ። የሆነ ደስ የሚል ስሜት የለም። በቃ ምንም በቃ ሞት ራሱ እንዳለ አታውቅም እዛ ሰፈር ላይ ስትኖር ማለት ነው። ሁሉም ሰው ትልልቅ ሰዎች እናት ናቸው፣ ትልልቅ ሰዎች አባት ናቸው። ሁሉም ሰው ወንድምክ ነው፣ እህትክ ነው፣ ጓደኛክ ነው። ሁሉም ነገር ደስ ይላል። አንቺ የማህበረሰቡ ነሽ፣ ማህበረሰቡ ያንቺ ነው። ሁሉ ነገር የጋራ ነው። በቃ የጋራ የኔ የሚባል ነገር የለም፣ ለነገ የሚባል ነገር የለም። ትክክል። በጣም ወደው ነበር ሰፈር። መጀመሪያ እናቴ እንደወጣ አትፈልግም ነበር። ከዛ በመውለዴ ምክንያት ምናምን ያለውበት ኮንዲሽን ጥሩ አልነበረም። ትምህርት ላይ በጣም ጥሩ ነበርኩ። ትምህርት ቤት ማለት ያው ይሄንን የሚያየው ሰው የሚያቀኝ ያውቀዋል። ትንሽ ጎበዝ ተማሪ ነበርኩኝ። ጎበዝ ከሚባሉት ስፔሻል ክላስ ውስጥ ነበርኩኝ። ኤሌመንታሪ ስጨርስ መከኒሳ ትምህርት ቤት ነው የተማርኩት። እዛ ትምህርት ቤት ደግሞ የሚገርማችሁ በክረምት ትማርና መጀመሪያ የግል ማር ነበር።
አንደኛና ሁለተኛ ክፍል። ከዛ ወደ 3ኛ ክፍል ሳልፍ መካኒሳ ትምህርት ቤት የክረምት ማርና ትፈተናለህ። ውጤት ስታመጣ በአመት አንዴ አረሳውም 6 ብር ነበር የሚከፈልልኝ። የመንግስት ነው። እዛ ጥሩ ትምህርት ቤት ነው። እውነት በጣም ጥሩ ትምህርት ቤት ነበር። ጓደኞቼ እስካሁን አብረን ጓደኛ ነን። ከዛ ከህፃንነታችን ጀምሮ ያሉ ጓደኞች አሉ። አንደኛው እንደውም የዳይሬክተራችን ልጅ ነበርሽ፣ ጎበዝ ተማሪ ናት። እንፎካከር ነበር እኔና እሷ። ጥሩ ውጤት አመጣንና ወደ ትምህርት ቤት ሃይስኩል ገባን፣ ወደ ስፔሻል ክላስ ማለት ነው። ከዛ ግን ነገሮች ተቀየሩ። እነሱ የጠበቁኝ በቃ የሆነ ውጤት ታመጣለች ነው። ለምን አባቴ በጣም ባለው አቅም እንደ ማንኛውም ኢትዮጵያዊ ሁሉም ሞስቱ ያው ከደሃ ቤተሰብ ነው የምንመጣው። እኔም ከእንደሱ ቤተሰብ ነው የመጣሁት። ግን አባቴ ለእኔ ብዙ መጽሐፍ በጋዜጣ ሊገዛልኝ ጠዋትም ማታ ሚል ነበረ እና ትምህርት ቤት ጠዋት ዜና ነብ ነበረ ኤሌመንተሪ እያለሁኝ። በቃ ሁሉ ቦታ አለው። በኋላ እዛ ስገባ በአጋጣሚ ነገሮች ተቀየሩ። ከዛ ከቤተሰብ ጋር አለመስማማት መጣ። ወለድኩ። ሳይታወቅ ነው የወለድኩት። እናቴ መጀመሪያ በቃ እኔ ውጭ መሄድ ፈልጋለሁ፣ አረብ ሀገርም ቢሆን ሄደው የመጡትን ሳያቸው ቀልተው ምናምን እኛ ሰፈር ሳያቸው እኔ ለምን አልሄድም ምናምን የሚል ነገር አደረብኝ። ትምህርቱ ምናምን በቃ ተወዛ ተዘጋ ፋይሉ። ትምህርቱን ተውተሽ? አይ በቃ ከዛ ወደ ተክለ ሃይማኖት ስምምነት ቤት ውስጥ ገባ። አባቴ እንድማር ነበር የሚፈልገው። ከዛ በኋላ እኔ በቃ መውጣት ፈለኩኝ፣ ወጣሁኝ። ከዛ ተክለ ሃይማኖት መኖር ጀመርኩኝ። በቃ እናቴ የመረቀችን ቀን አጋጣሚ ወደ ባህሬን ወጣሁ። እዛ አልቆየሁም። አረበኛ አልችል ምን አልችል። እንዴት መሰለ ሲሄድ እኔ በጣም አሁን ተክለ ሃይማኖት የሚያውቁኝ ልጆች ያውቁኛል። ትንሽ ቀዥቃዣ ነበርኩኝ። እንዳሁኑ እንደዚህ አልነበርኩም። ኖ በቃ ፌንጣ ታውቃለህ? ልክ እንደ ፌንጣ ማለት ነው። ቅዥቅዥ እዛም ቅዥቅዥ ያልኩ ነበርኩና ስወጣ የሆኑ ጎረቤታችን ልጃቸው አሁን እዚህ ያለች እዚህ ሀገር አይ አሏት ለእናቴ። እንዴት እርሶ አምነው ሊልኳት ነው? ምክንያቱም የሚያዩኝ መንቀዥቀዥን ነው። ገባ? እንደዛ ሲሏት እስቲ ትሞክረው ተብሎ ነው የወጣሁትኝ። ስወጣ ግን ባህሬን በጣም ቻሌንጁ እዛ ጋ ነው። ጠፍቼ ከሰዎቹ ቤት ቀጥ ብዬ በሩን ከፍቼ በእግሬ ሄድኩ። ጨነቀኝ። እኔ ሰው ቤት ሰርቼ አላውቅም። የሆነ ቦታ ያኔ ስንት አመትሽ ነበር? በጣም ልጅ ነበርኩኝ። ከዛ ጥዬ ወጣሁኝ። መንገድ ላይ የሆነች አበሻ አገኘችኝ፣ ይዛኝ መለሰች። ሰዎቹ ወስደው እዛው ኤጀንቱ ከመረመሩኝ። ከዛ ድጋሚ ያስገቡኝ ቤትም አሁንም ወጣሁ በነጋታ። እዛ ደግሞ ጭራሽ ጨነቀኝ። በኋላ ከዛ በአመት ከ6 ወር ሌላ የገባሁበት ቤት በጣም ጥሩ ሰዎች ነው። በጣም በቃ ፐርፌክት አበሻም ነበረች። አጋጣሚ ዘመዴ ሆና ተገኘች። እሷ አጋጣሚ የማይታወቅ የሩቅ ዘመድ የለም ፈጣሪ ሲያገናኝ አገናኘችኝ። አሁን እሷ ካናዳ አለች፣ አልማዝ ትባላለች። የእነሱን ብርታት ተጨመረና ወደዚህ ሀገር መጣሁ። ከዛ ግን ስደት ልክ ከሀገሬ ስወጣ ቆንጆ አድርጎ ኮረከመኝ። ተስተካከልሽ? ከሀገሬ የወጣሁለት ነው ዝም ያልኩት። በቃ ዩኬንስ እንዴት አገኘሻት ታዲያ? ዩኬ ጥሩ ነው፣ ለእኔ ጥሩ ነው። ምክንያቱም ስመጣ እዚህ እመጣለሁ ብዬ አልመጣሁም። ሲጀመር ስወጣ ወደ ሌላ ቦታ ወጣሁ። አጋጣሚ ደግሞ እግዚአብሔር ረዳኝና ወደዚህ መጣሁ። የመጀመሪያዎቹ የተወሰኑ አመታት ትንሽ ከባድ ነበረ። ምን ያህል አመት ሆነሽ? እዚህ ብዙ አመት ቆይቻለሁ። ኦልሞስት 20 አመት ቆይቻለሁ። በቃ እዚህ ነው ያረጀሁት። ከምር ልጅ ሆኜ የመጣሁ እዚህ ያረጀሁ። አሁን ይሄን ሀገር ራሱ እንደ ሀገሬ ነው የምወስደው። እኔ እንደ ሀገሬ ለምን እኔ ነኝ የመጣሁት እዚህ ሀገር። ብዙ መስዋዕትነት ብከፍል መጥፎ ጎን አለው፣ በጣም መጥፎ ጎን አለው። ያም እንዳለ ሆኖ ግን ልማር ካልክ የምትማርበት፣ ልስራ ካልክ የምትሰራበት ነው
አሁን ላይ ግን እሱ ያለ አይመስለኝም። ብዙ ነገሮች እየተቀየሩ እያየሁ ነው። እኛ በመጣንበት ሰዓት ጥሩ ነበሩ፣ አቀባበላቸውም ጥሩ ነው። እንደዛም ቢሆን ግን ከባድ ነበር። ለእኔ በተለይ በጣም ከብዶኝ ነበር። የቤተሰብ ናፍቆት አለ። ልጅ ጥለን የመጣኸው፣ እናት ጥለን የመጣኸው። እናቴን ደግሞ በጣም ነው መወዳት፣ በቃ ከራሴ በላይ በጣም ሁሉንም ቤተሰቦቼን እወዳቸዋለሁ። ከእናቴ ጋር ግን በጣም ክሎዝ ነን እና በቃ ሁሌ ደውዬ እማ ምናምን ብዬ ሳለቅስ አባቴ ምን እኝኝት ያለሽ ነይ በቃ ካልሆነ ይለኛል። ወይ መምጣት ቀላሉ ምናምን ትላለ። ነፍሱን ይማር። እሱ ኦልሞስት 9 ዓመት ሆኖታል ካለፈ እና ያንን ነገር ግን እዚህ ሀገር የተቀበሉኝ ሰዎች ነበሩ አሉ አሁንም። እነሱም አይዞሽ ይሉኝ ነበረ። ከዛ ግን አገሬ እህት አለችኝ፣ ዛብሾርቅ ካሳ ትባላለች። እናቴ በቃ እኔ እንጃ የበላሁት ሳይቀር ደውዬ እነግራቸዋለሁ። ትንሽ ከእነሱ ጋር ሳወራ ነው ትንሽ የሚቀንስልኝ እንጂ አንዳንዴ ለእናቴ የማልነግራት ነገር ይኖራል። ስለዚህ ለእህቴ ነው የምነግራት ማለት ነው። ብዙ ሰው እኮ በቃ ጥሩ ገጽታው ብቻ ነው የሚታየውና ድካሙን ቁስለቱን ውስጥ ሻምቀሽ ደብቀሽ የምትኖሪ ነገር ግልጽ አይሆንም እና በጣም ከባድ ነው። አሁን ሰው የሚያየው ላያችንን ነው የሚያየው እንጂ ውስጣችንን አኗኗራችንን ቢያየው ኖሮ እውነት ለመናገር ከሀገር መውጣት አይፈልግም። የኔ ሀሳብ ነው። ከወጣ በኋላ ግን እንደኔ አይነት ሰው ከወጣ በኋላ እሰራለሁ፣ ለቤተሰቦቼ ማግዛለሁ፣ ራሴንም አግዤ ስለምኖር ደግሞ ለመድኩት። በቃ ሲስተሙ ገባው ለመድኩት። አሁን ኢትዮጵያ ሄደሽ ኑሪ ብትለኝ ሊከብደኝ ይችላል ለተወሰነ ጊዜ። ለምን ለኔ አገር ቤት ያለው ሲስተም አሁን በጣም ቆየውበት ከኔ ጋር እንትን አይልም። ለኔ ምንድነው አሁን እዚህ ጋር ያለሁት ኑሮ ነው ለኔ ኑሮ ብዬ እየኖርኩ ያለሁት እና ጥሩ ነው። ግን ዩኬ ጥሩ ነው ስል በጣም መጥፎ ልትወጣቸው ማትችል አንዳንድ ጊዜ ጨለማ ውስጥ መቆም ራሱ የሚቀልህ ቀኖችን አሳልፌያለሁ። ለቤተሰብ ሳልናገር ማለት ነው። በረዶ ላይ ቆሜ አልቅሼ አውቃለሁ። የምሄድበት አጥቼ ብር ይዤ የት ልሂድ? እና አንዳንዴ ከባድ ነው። ግን ሰው አሁን ወረቀት አግኝተ ሁሉ ነገር ተስተካክሎልህ ቤተሰብ እየረዳክ ስትሄድ ራሷ እየኖረች ምናምን ሊል ይችላል። አይደለም፣ በጣም ከባድ ነው ስደት። አሁን ሰው መግባቱ ምናምን ነው የሚያዩና ብዙ ቻሌንጅ እንዳለው ማወቅ አውቆ መዘጋጀቱ ጥሩ ነገር አለው። ልክ ነው። ምንም እንዳልሽው ጥሩ ትምህርት ታገኛለሽ፣ ጥሩ ጤና ታገኛለሽ፣ ቤተሰብ ብዙ ቤዚክ ኒድሽ የተሟላ ይሆናል። ግን ያ ቀላል አይደለም። መሞት አለ፣ መዳን አለ፣ በርካቶችም ህይወታቸውን ያጣሉ። ልክ ነሽ። ያ ነገር እኔ በአጋጣሚ በአውሮፕላን ነው የገባሁት እዚህ ሀገር። ብዙ እንትን አላየውም፣ ችግር አላየውም። እንደዚህ በባህር ምናምንም ባልመጣም ግን ከገባሁኝ በኋላ አንዳንድ ጊዜ ለምን መጣሁኝ ይሄን ያህል የምበላው አላጣው ምናምን ትላለህ። ሰዎች ያገሉሃል። በቃ ወረቀት ከሌለ ምንም ያንተ በቃ ትገለላለህ። ምክንያቱም ገንዘብ ይዤ የሚሄድበት ለመከራየት በፊት ኒውካስትል ከሚባል ከተማ ነበርኩኝ እና ለመከራየት የሆነ ነገር ማሳየት አለብህ። የነጭ ከተማ ነው። እዛ ደግሞ እንደገና ደግሞ የሆነ ሰው ጋር ለመጠቃት ወረቀት የለህም። እንደ ኃጢአተኛ ነው የምትቆጠረው። ቤተሰቦች ጋር እንዳትሄድ፣ ቤተሰቦች ሩቅ ናቸው። ለሰው እንዳታማክር፣ ፋሚሊ የለህም። ለጓደኛ እንዳትል፣ አዲስ ነህ ለሀገሩና በጣም ብዙ ቻሌንጅን በተለይ እኔ በጣም ብዙ ቻሌንጆችን አልፌያለሁ። በጣም ከዛ ወደ በርሚንጋም መጣሁ። አሁን በርሚንጋም ቤቴ ነው። በቃ በርሚንጋም አሁን ላይ ተመስገን እንጂ ብዙ ስራ ሰራ ነበረ። ማለት አንዳንዴ ዝም ብለ ሁሉ የማይነገሩ ነገሮች አሉ። ግን የሆነ ስራ ሰራ ነበር። በጣም ከባድ ስራ ሰራ ነበረ። ምግብ ቤት ከፍቼ ነበረ ወረቀት ሳይኖረኝ በድፍረት። ሌላ ወረቀት ያለው ሰው ጋር አብሬ ከዛ እግዚአብሔር ይመስገን ልክ ከሀገር በወጣው በ8 ዓመቴ እዚህ ሀገር በገባው በ6 ዓመቴ ከምናምን ወረቀት
እዚህ አሁን ዩኬ ከገባሽ በኋላ በዚህ 20 ዓመት እንበለው ምን አተረፍሽ? ዩኬ ከገባሁኝ ብዙም ነገር የጎደለብኝ አለ፣ ብዙም ያገኘሁታል። ያው 100% አይደለም። ያተረፍኩት ነገር እኔ ከሀገሬ ስወጣ ለእናቴ ምን ብያት ነው የወጣሁት? እማዬ መሀረብሽን ፈተሽ እንደ ልብሽ እድር ምናምን ይሄ ለማን ልስጠው የምትለው እንጂ ይሄን በዚህ አድርጌ እንድትል አልፈልግም። እና እሱን በቃ አድርጌ መሞት ነበር የምፈልገው። በቃ ለእናትሽ ደርሰሽ የምትፈልገውን ማድረግ ነው። እግዚአብሔር ይመስገን እንደ ሰው ብዙ ነገር ባላድረግ ያው እግዚአብሔር ይመስገን ይገባሽን ያይምሮሽን ተወጥተሻል። የምችለውን ተወጥቻለሁ። ያጣሁት ነገር ደግሞ ስደት በጣም ያስጠላኝ መቼ ነው? ኦልሞስት አሁን 9 ዓመት ሆኖኛል። አባቴ ሞተ ቀን። ኦኬ መሄዳትሽ አይ ሄጃለሁ። ወረቀት ነበረኝ። ኦኬ ሲቲዝን ኮንኩ ነው የሞተው። ነፍሱን ይማር ያረፈው። ግን አላሰብኩትም ነበር ይሞታል ብዬ ምናምን አስቤ አላውቅም ነበር። ከዛ ሲነግሩኝ እናቴ መሰለችኝ። እናቴ ስለሆነች ታማሚ እናቴ መሰለችኝ። የዛን ቀን ግን እንትን አለብኝ። ይሄ እንዳለ ቤቱ ምናምን ጨለመብኝ። ከዛ ዱባይ ነው ጫማ ያረኩት ቦርሳ ውስጥ አድርገውልኝ ማለት ነው። በድንጋጤ አላቅም በቃ ምንም አላቅም። ለምን የመጀመሪያም ነው ሰው ሞቶብኝም እንደዚህ ስለማያውቅ የሆነ ውስጤ የሚገርምክ እዚህ ሀገር የማታ ስራ ሰራለሁ። ነርሰሪ ሆም ነው የምሰራው። ማታ ጸጉሬ ቁጥርጥር ነበር። እዚህ ጋር የሆነ ነገር ይረግፍብኛል አንገቴ ስርና በመቀስ ስቆርጦ አደርኩኝ። ጸጉሬ ላጫውት ምንድነው ብዬ ካኪው መጥቼ ደግሞ መተኛት እምቢ አለኝ። ስልክ ብደውል የሚያነሳልኝ የለም። ምን ሆኖ ነው ስል እናቴ ያነሳች። ምን ሆነ ስላት አባትሽ ታሟል አለች። እና ሐኪም ቤት ሰዱት ብዬ እህቴ ጋር ደወልኩኝ። ዛብሽዬ ለምንድን ነው አብዬ ሐኪም ቤት የማይሄደው? እኮ እየሄድኩ ነው አለች። እዛው ናቸው እሱ አርፏል። እና በቃ ከዛ ጓደኞቼ ከሌ ትምጣ ከሌ ማጋ ይደውል ምናምን ተብሎ ብቻ ሰዓቱ ረፈድ ብሎ መጡ። ሲያንኳኩም አልከፈትኩም። ሌላ ሰው ቤት ውስጥ ነበር ከፈተላቸው። አታውቂውም ራስሽን? በቃ አንዳንድ የሆነ ይነግርሃል መሰለኝ። በኋላ ገቡ። አይ እንደዚህ ሲሉኝ ውሸታቸውን መሰለኝ። እማዬን እኮ አውርቻታለሁ አልኳቸው። እኔ አባቴን አሳላስ የጠበቅሽው እናትሽን ስለነበር እናቴ በሽተኛ ስለሆነች ታማሚ ስለሆነች እናቴን ነበርና እኔ አባቴን አልጠበኩም። የዛን ቀን ስደት አስጠላኝ። እስካሁን አስጠልቶኝ ነው የምኖረው። እስካሁን የሚገርም ነገር እስካሁን ድረስ መቀበል ያቃተኝ ነገር እሱ ነው። ለምንድን ነው ሰው ሀገር የምኖረው? አንዳንዴ እንዳትሄድ መከራ ይሆንብሃል። እዚሁም እንዳትቀር መከራ ትሸከማለህ። ሰው በውጭ ያለ ሰው አይረዳህም። የልብ አይሞላም። አሁን መፍራት ጀመርኩ። ከዛ በኋላ ወንድሞቼ አንድ ነገር ቢሆኑስ፣ ልጆቼ አንድ ነገር ቢሆኑ የሆነ ሰው እናቴስ የሆነ እንትና ደስ የማይል ስሜት የለም። አሁን ዛሬ የሆነ ቦታ ደስ ይለኝና ትንሽ ቆይቼ ደግሞ ትዝ ሲለኝ ድንግጥ እላለሁኝ። በቃ እንትን ነው የሆነ ስደት እዛ ጋር ያስጠላል። ሰው ታሞ አትጠይቅም። የራስህ እናትና አባት ቢሞቱ አትቀብራቸውም፣ አትደርስም። ወረቀት ከሌለ ደግሞ ከዛ በላይ የሚያስጠላ ነገር የለም። በጣም ከባድ ሰው አየሽ፣ አሁን አገር ቤት ሆኖ ሲያስበው ወረቀት የሚባል ነገር አያውቅም። ውጭ ማውጣቱን ብቻ ነው የሚያየው። ግን ይሄ አዙሪት ነው። በቃ አንዱን ስታገኝ አንዱን፣ ከዛ አንዱን ስታገኝ አንዱን፣ የማይሞላ እድሜ ልክ በቃ ምን ልበልሽ መሰላል። ስትወጪ ሌላ ችግር፣ እንደገና ስትወጪ ሌላ ችግር፣ እንደገና ስትወጪ ሌላ ችግር ነው ያለውና እንደ ሀገር አይሞላም። ግልጽ ነው። ልክ ነው። እኔ እውነቴን ነው የምልክ። በቃ እንደው ልብ ሰጥቶኝ ሀገር ሄጄ ደስ ይለኛል። ግን አይሆንም። እዚህ ደግሞ ልጅ አለ አስተምራለሁ። ቆይ እሱ 18 ይሙላው ስትል እዛ ይዘው አትሄድ። የራሱ የሆነ ነገር ያስፈልጋል። እኛ ደግሞ ቤተሰብ በዚህ ስደጉም እኔ በጣም ማዝነው። እውነቴን ነው የምልህ። እዚህ እንትን ቃለ መጠይቅ ላይ ሰው እንዲማር የምፈልገው እኛም እንኖራለን እኮ እዚህ እንበላለን እኮ እንዴ ሆዳለን፣ ልብስ ያልቅብናል።
እንደውም እነሱ ፏዘና ብለው ነው የሚኖሩት። እኛም እኔ ሰርቼ የሆነ ብር ባመጣ ፍላጎታችንን በጣም ገድበን አንቀን ይዘን ነው ያችን አጠራቅመን ለቤተሰብ ምንደርሰው። ያንን ኢትዮጵያ ያለ ሰው መረዳት አለበት። እኔ ስመጣ ዝም ብዬ ይሄ በሱሱ አሁን በኔ እድሜ ቀርቷል፣ ግን ወጣቶቹ እዚህ ሲመጡ ሲመለሱ ናይክ የሆነ ሰምቲንግ ስም ይሄ ብራንድ ምናምን ይለባብሱና ሄደው ያሳያቸዋል። ከዛ ነፍሳቸውን ለውሃ ለበረሃ መገበር አይደለም። እዚህ እንደዚህ አይነት ኑሮ የለም፣ ውሸት ነው። ቤት ራሱ መቼ እንደው ሰፋ ያለ ቤት የት አለ? እንደ ልባችን እግራችንን ዘርግተን የምንኖርበት፣ ሰው ቢሞት እንደ ልባችን ጮኸን የማናለቅስበት ሀገር ነው የምንኖረው። ሁለተኛ ደግሞ እዛ ያለው ሰው ደግሞ ማወቅ አለበት። አሁን እንደውም ትንሽ እያወቁ ነው፣ እግዚአብሔር ይስጣቸው እንጂ የኖርክበት አመት ነው የሚቆጠረው። ይሄን አመት ሰርቷል አለው ነው የሚባለው። እኛም እዚህ ስንኖር ዳቦ እንገዛለን፣ ዘይት እንገዛለን፣ ሽንኩርትም እንገዛለን፣ ልክ እንደ ሀገር ቤት። እኔ የበጀት ካልኩሌሽን የገባኝ ባይዘው እዚህ ከገባው ነው። ታዲያ እኔ ሀገር ቤት እያለሁ 5000 ብር ቢለኝ አንዱ 10000 ብር ቢለኝ አንዱ ምንም አይመስለኝም። እዚህ ግን ያቺው ካልኩሌትድ ነች። ሁሉ ነገር ቢል ነው፣ ሁሉ ነገር ወጭ ነው። እያንዳንዷ ነገር ምንም ነገር ብታደርጊ ያው ሲመጣ መውጫው መንገዱ ኦሬዲ ዲተርሚንድ እንደሆነ የወጣ ነገር ነው ያለውና ያን ነገር ሰው አይገነዘበውም። መገንዘብ ነው ያለበት። ምክንያቱም እዚህ ሀገርና ኢትዮጵያ እንዳደለም። ኢትዮጵያ ስትኖር ችግር የለም፣ ባይኖርም ከሆነ ሰው ቅድም ያልሽው ከጓደኛ ከጎረቤት ተጋጨሻለሽ። እዚህ ኤቭሪቲንግ ካልኩሌት ነው። አንድ ባለሱቅ ምን አለኝ፣ በፊት የምኖርበት ሰፈር ነው። አንድ ቀን 2p ማለት ያች ቀያዩ ፍራንክ ሜዳ ላይ እንኳን ይገኝ ሲጎለኝ አልሰጥሽም አለኝ። እንዴ እኔ ስንት አመት ነው እዚህ ሱቅ የገዛሁት አልኩት። ከአንድ ደንበኛ 2p ከሰጠሁኝ እኔ በቀን ስንት ነው የማገኘው? ለ5 ደንበኛ ቢሰጥ ያ ትርፉ ሄደ ማለት ነው። እና እያንዳንዱ ነገር በካልኩሌት ነው። ውሃ ትከፍላለህ፣ መብራት ትከፍላለህ፣ ጋዝ ትከፍላለህ። ሾፒንግ ደግሞ አሁን እዚህ ውድ ተወደደብን ብንል ሙድ ይዛሉ ነው የምንባለው። ግን በጣም ተወዷል ኑሮ እዚህ። ጥሩ ነገሩ ምንድነው? መቀበላቸው። እኔ በጣም ነው የምወዳቸው እንግሊዞች። በጣም ለምን መሰለህ? እኔ ስመጣ ተቀብለውኛል፣ ተቀብለው አኑረውኛል። ቢያንስ አልገፉኝም። ከዛ እዚህ መተህ ራስህን የምታወጣው ራስህ ነህ። መጥፊያው በጣም ሰፊ ነው። ራስህን ማዳኛው ደግሞ ትንሽ ጠባብ ናት። በጠባቡ መንገድ መሄድ ካለብን እንደ እንግሊዝ ጥሩ ሀገር የለም። ስትወልድ አስተምረው፣ ብትታመም አሳክመው፣ ካልሰራክ የቤታችንን ችለው። እንደዚህ ስል ግን ይሄንን ኢንተርቪው የሚያዩ ሰዎች በሞላ ነገ ተነስተን እንምጣ እንዳይሉ ኖጆ። እዚህ ሀገር ይሄን ለማድረግም ብዙ ፕሮሰስ አለው። እዚህ ጋር ለመድረስ ህይወትም ሊያሳጣ ይችላል። ግን ሁሉ ነገር እንደው በሰባዊ መብት አያያዛቸው ወዳቸዋለሁ። እኔ ዘረኝነቱ እንዳለ ቢሆንም ችግር የለም። ምክንያቱም ኤክሴፕሽን ኬዞች ይኖራሉ። ግን አብዛኛው ነገር እዚህ አሁን እኔ ዩኬ ያየሁት ጥቁሩም ነጩም ሙስሊምም ክርስቲያኑም ሁሉም ነገር በጣም ዳይቨርሲፋይድ የሆነ ወይም ቅልቅል ያለበት ነው ማየውና ጥሩ ነገር አለ ማለት ጥሩ ናቸው። እውነቴን ነው የምልህ። እንደ አሁን የሌላ ሀገር ምናምን ትሰማለህ ለስደተኛ ያላቸው ቦታ። እኛ ግን እዚህ እንደውም ከነጩ እኛ ጥቁሮች አይደለ እንዴ ቲቪታችን መከራ እንትኑን ህጉን የማናከብረው እኛ ነን እንጂ እነሱ በጣም መልካም ናቸው። አንዳንዴ አገርክ ላይ ማግኘት ያልቻልከውን ነገር እዚህ ታገኘዋለህ በቀላሉ ማለት ነው። ስለዚህ ለኔ ይሄ ሀገርም ሀገሬ ነው። አሁን እዚህ ብዙ ሰው እየተበላሸ ያለው ሲመጣ ስሎት የሚመጣው በጣም ትልቅ ነው። የሆነ በአስፋልት ላይ ሳይሆን በአየር ላይ የምንሄድ ይመስሏል ፊልም ላይ እንዳለው ነገር እና ልክ እዚህ ሲደርስ ይደነግጣል። ህይወቱ መስዋዕት አድርጎ ምናምን ነው የሚመጣው። ከዛ ወዳልተገባ ሱስ የሆነ ነገር ውስጥ ይገቡና በዛ ይጠፋሉ። ያ ነው። እኔ የተወሰነ ጓደኞቼ ጋር እንደዚህ ስናወራ ብዙ ኢትዮጵያውያን ለምሳሌ እየተበሉበት ያለው ሚዲያ ላይ የሚወጣ ነገር ስለሆነ ማለት ነው እንደ ሀገር ቤት እየመሰላቸው ለምሳሌ
ሰው መላከፍ ሊሆን ይችላል ያላግባብ መጠጋት ሊሆን ይችላል ወይም መንካት ሊሆን ይችላል ምንም አገር ቤት ምንም ኖርማል የሆነ ነገር እዚህ ሀገር ደግሞ በጣም ትልቅ ጥፋት ነው ብዙዎቹ እስር ቤት አሉ ራስሽን ተጠንቅቀሽ እንደ ኢትዮጵያ እንዳልሆነ አውገሽ ያገሩን ህግ አክብረሽ እስከኖርሽ ድረስ መኖር ይቻላል ህግ ከተላለፍሽ ግን ያው በቃ ነገሩ አለቀ ማለት ነው ከዚህ በፊት ኒውካስትል የሆኑ ማቃቸው ልጆች ነበሩ እውነት ምንም ጥፋት የለባቸው ግን ከልጆቹ ጋር ቲኔጀሮች ምናምን ናቸው ግን ከ18 19 ምናምን የሆኑ ናቸው ይመስለኛል ዝም ብለው ሃይ ጀመሩ ከዛ ልጆቹን በሆነ ነገር ፈለጓቸው በቃ የሆነ ምክንያት የሚገርም ዲፖርት ተደርገው እንደውም በዛ ሰዓት የነበሩ ሰዎች ያውቃሉ ልጆቹ ሚድስብሮ ነው የሚኖሩት ሶስቱም ዲፖርት ተደርገው አራተኛው እነሱ ሄደውን ያልኖርም ብሎ ሄደ እሱ ምን አረጋለሁ ብሎ እንደመጣን ነው እዚህ ሀገር ምንም አላረጓቸውም ግን ነካን አሁን እዚህ ሰው ያልገባው እኛ ሀገር መድፈር ሌላ ነው እዚህ ሀገር ግን ስታልፍ መንካት መድፈር ልብስ ቀሚስ እንዲመንካት ትክክል ያልፈለገን ሰው ሰላም ማለት ነው ሶሻል ዲስታንስ የግድሉት መጠበቅ አለበት እሱን ነገር የሚመጡት በተለይ አዲሶች በጣም መጠበቅ አለባቸው ነውር ነው ሰው ዝም ብለ መንካት ሰውን ያላግባብ መናገር በጣም ነውር ነው ራስን አክብረ ህጉን ጠብቀ ከኖርክ እኔ በጣም መቀናበት ነገር የህግ የበላይነት እዚህ ሀገር የህግ የበላይነት ህግ እስካስከበርሽ ድረስ ሰላም ነሽ ህግ ከተላለፍሽ ያው አንዳንድ ደግሞ ያልገባን ነገር አለ እኛ ስንመጣ ሁሉን ነገር መብቴ ነው የምንለው ነገር አለ መብት ያልሆነ ነገር አለ እዚህ ሀገር እሱ ማወቅ ነው አንዳንድ ጊዜ እኔ ብዙ ማቀው ነገር የለም ግን ከመኖር ብዙ ነገር ታያለ ተማራለ መብታችን የሆነው ላይ ሳንጠይቅ መብታችን ያልሆነው መብቴ ነው ብለን ችግር ውስጥ የሚገቡ ብዙ ልጆች አሉ በጣም ብዙ ሰው ነው ያቃለን ከገቡ በኋላ እንዴት ይውጡ መውጫ እንዴት ያገርኮ እንኳን በክሬዲት ተበድረ ገዝተ በቃ ብላክ ሊስት ነው የሚያስገቡኝ ብለክ ነው ብላክ ሊስት ብቻ አይደለም እንገባው ህይወትክ ነው የሚበላሽው እንደዛ መብቴ ነው የሚባል ነገር የለም የወሰርከው ነገር መመለስ አለበት በአግባቡና በአግባቡ ከተጠቀምንበት ከሰራንበት ጥሩ ሀገር ነው ካልሆነ ግን ኖ ከባድ ሀገር ነው አንድ እርምጃ መሄድ አንችልም ተመልካቾቻችን ይሄ በህይወት መንገድ ላይ የተሰኘው ፕሮግራማችን ነው እንዲያል ጨዋታ ቁም ነገር እያስጨበጥናችሁ እንቆያለን አብራችሁን ቆዩ እሺ ሚሚ ከዛ እዚህ መጣሽ ተመልሰሽ ሄድሽ ተመልሰሽ ስትሄጂ ለመጀመሪያ እዚህ ሀገር ቤት ስትሄጂ ምን አጋጠመሽ ምን የተለየ ነገር አገኘሽ ተመልሼ ትንሽ ቆይቼ በ8 አመቴ ነው ምናምን የገባሁት 8 አመት ቆይተሽ 8 አመት እዛ ከቆየው በቃ እዚህ አንድ ላይ 8 አመት ቆይቼ ነው የገባሁትና ያ የቤተሰቦቼ መልክ ጠፍቶብኝ ነበር ተቋቆሩብኝ አራታይ ምን ሆኖ ነው እንደዚህ ሆኖት እስከምን ትዝ አለኝ ጋዜጠኛ ጥቁር መሰሉኝ የጻኑ አድጎ እንዴ በስማሙ እየቆየው በኋላ ግን የሚገርመው ካራቀም በኋላ ራሴ ምን አገኘው ለካ ነኝ የተቋቆርኩት ሰው ሀገር እነሱ ደህና ነበሩ የመጀመሪያ ቀን ነው እንትን ያልኩት ኮንፊውዝ ሆንኩትና ያው መቼም ተወጣለ ጓደኞቼ ናፍቀዋል ሰፈሩ ይናፍቃል በቃ እኔ ቤቴ በር ላይ ድንጋይ ነበረ ዝም ብለህ መሸት ሲል ቁጭ ለምታውካካበት የለም እሱላ ነበር ይናፈቀኝ እንዳልኩ ከቤተሰቦቼ ቤት ይልቅ የመርካቶ ቤት ነው የሚናፍቀኝ ወደ ተክለ ሃይማኖት ያለው ቤት እዛ ሄድኩኝ እና ሰው አገኘው በአጋጣሚ ለካስ እመላለሳለሁ ሳላየው አሉልም የዘመዶች ነበሩኝ ወደ ጎላ አካባቢ እነሱ ጋር በዛው ስለሚሄድ እህቴም ዛብሾር ካሳ እዛ ስላለች እዛው ቤቱ ጎን ለጎን ስለነበር እሷንም ለማግኘት ሲሄድ ለካ ስመላለስ
እኔ በቃ እንትን መሆኔ ነው ጀንተል ብዬ ምናምን ደህና ዋላችሁ ምናምን ማለቴ ነው በክብር ድሮ የሚያውቁኝ ሃይ እንዴት ሰላም ነህ እንትና ወደዚህ ወደ ሰይድ ምናምን ስል ነው ወከባ እና ስመለስ እንትን ብያለሁ። አንዳንዴ ሰው ያልተረዳው ስደትም ይኮረኩማል። ከዛ እነሱ የጠበቁት ኤሮፕ ኖሬ ምናምን በቃ እንደዚህ ተገላልጬ ምናምን ሃይ እንድላቸው ነው። እንደሱ ነው የሚሉት ብዙዎቹ። ቋንቋ ሁሉ ጠፋብን ቢሏል። ወይ በስማም እኔ አልቀላቅልም ሁላ ለካ ታዘቡኝ ሰዎች አሉ የሚያውቁኝ እዛ ሰፈር ሰዎች ደህና ናችሁ እንዴት ናችሁ እግዚአብሔር ይመስገን ብዬ ተሳስሜ ነው የምሄደው። ለካስ እነሱ ውሸት ነው ከጅማ ነው የመጣችው ብለዋል። ጅማ ነበረሽ ከጅማ ነው እና ውጭ ነኝ ያለችው የውሸት ነው እና ጅማ ቆይታ ላይ መጣችው። እውነቴን ነው የምነግርህ ታሪክ ስለ እውነት በቃ ለእናቴ ሁላ አንድ ልጅ የጠፋሽ ነበረሽ ከሰፈራችን እሷ ጋር ጅማ ይተናታል ብለዋል። እኔ ከእንግሊዝ ነው የሄድኩት። ለምን ሰው የሚጠብቀውና የኔ ካራክተር አልጣጣማ ነው መሰለኝ። ምንም የሚያስቡሽ በቃ ተቀይረሽ እዛ ውጭ ዓለም ሆነሽ ያዙኝ ልቀቁኝ የሚል ሰው ሲመለስ እንግዲህ ስሙ ኤሮፕ ነው ስሙ እንግሊዝ ነው እንግላንድ ዩኬ ማአት ስም ነው ያለው። ብቻ ከዚህ ስትሄድ ያው እነሱ የሚጠብቁት ሌላ ነገር ነበር የለም። እና 8 ዓመት ሁሉ ጅማ ቆይተሻል። በጣም ደግሞ ያጋጠመኝ ልንገራችሁ። እኔ በተፈጥሮ ይሄ ጆሮዬን መበሳሳት የሆነ ነገር በጣም ነበር የምወደው እና ይሄ መነቀስ ምናምን በጣም ነው የምወደው። ያው እዚህ በቅርብ ያሉ ሰዎች ያውቃሉ። አሁንም ክረምት ስለሆነ ነው በጣም በቃ ብዙ መነቀስና ከንፈሬን ተበስቼ ነበር የሄድኩት። ኦኬ አገር ቤት ማለት ነው። እና አሁንም ትንሽ አሞኝ ስለነበር በሰርጀሪ ምክንያት እስካን ምናምን ለማድረግ ብረት አይፈቀድም። በዛ ምክንያት ነው ያለኩት። እና አንድ የድሮ ጓደኛዬ የነበረ ሰው አባቱን አገኘሁት። እቁብ ጥሎ ሲወጣ ነው። የኛ ሰፈር እንደሱ ነው። የቁብ ሰፈር ነው። ማናለ ይባላል። እሳቸው ጋር እቁብ ጥሎ ሲወጣ አገኘና እዚህ ጋር ሲያይ ከንፈሬ ላይ ብረቷ አለች እና ያንን ብረት ስኳር ነው ብሎ አልጎተተኝም። አብዶ ይባላል ስሙ። እንዴት ስኳር መሰለ? እንደዚህ ምን ስኳር ነው ብሎ እንደዚህ ይዞ ጎትቶኝ በቃ ካጋጠሙኝ ነገሮች እነዚህ ሁለቱን አልረሳቸውም። ተመልሼ ሲሄድ ለካስ ነገሮቹ ተቀይረዋል ትንሽ። እኔ እንደ ድሮ ብርሃኔ ቤት የሚባል ነበረ ተክለ ሃይማኖት ቀይ ወጥ 3 ብር ነው። በጣም ነው የሚጠማው። ሴንትራል የሚባል ድራፍት ቤት አለ፣ ንጉሴ ቤት አለ፣ መገናኛ አለ፣ አክሱማይት በቃ እዛው አካባቢ ነው የምናመሻው ምናምን። በጣም እኔ በህይወቴ ሙሉ ተመልሶ ቢመጣ በቃ የምፈልገው ያንን ነው። እና ከዚህ ሲሄድ ኑ ብዬ ምናምን ሰብስቤ ይዣቸው ሄድኩኝ። ቦሌ ነው የወሰዱኝ። በእኔ ጋብዛለሁ ምናምን ብዬ ልክ 2 ድራፍት ስጠጣ አይ አም ፍሮም ኢንግላንድ ማለት እንግሊዘኛው መጣ እንዴ? ከዛ ስጠጭ ነው እንደሚወጣው እኔ በቃ ከጅማ የተባልሽው ልጅ ድራፍት እንትን ማለት ጀመርኩኝ። ላይክ ልጋብዛችሁ ብዬ መጋበዝ ጀመርኩኝ። ከዛ ለወንድሜ እንዴ ቢያስኩት ብሬት ሄዶ ነው አልኩት። አወጣጥሽን አስተካክያለኝ። ለካካ እንደዚህ አይወጣም። ከእንትንሽ አሁን አይደለም። አሁን ያኔ ያው እኔ በ8 ዓመት ዋጋ ትንሽ ጨምሮ ነበር። እኔ ያለው እንጃ ድራፍት ብር 50 ነው አላውቅም። ረሳሁት። ያኔ በቀበሌ ሲሰጥ 12 ሰዓት ሲጀምር ግን እንትን አይደለም ጠጭ ምናምን አይደለም። አልጠጣም ብዙ ምንድነው እኔ ደስ የሚለኝ ይሄ ውካታው ጨዋታው። ከዛ እዚህ መጥቼ ሄድ ነበረ። በጣም እንጆይ ማረገው በጊዜ ነበር አስበንበት ምናምን ነው የምንሄደው። አገር ቤት ስንሄድ አሁን ድንገት ነው የምትሄደው። የሚጋብዝ ሰው ካለ ጸጉርህ በተልባ ሙልጭ አርጋ ሲዘ ምናምን ያው 10 ብር ይዛችሁ ጄል አለ ምን አለ ስንት ነገር አለ። አዎ በእኛ ጊዜ እውነት የለም እንዴ። አንድ ድራፍት ብር ከ25 ከሆነ ብር 50 ምናምን ነው። በጣም እንትን ነው ሰውም ይጋብዛል።
እንዳሁኑ ጄል የሆነ ነገር አርጋ አይደለም። ይሄ ዊግ የለ ይሄ ተፈጥሯዊ የሆነ ነገር ነው አልኩት። አልባ ይቀቀላል በሱ ተሞልጫዋለሁ በረም አንድ ልጅ አለችኝ አስፈር እሷ ታስይዝልናለች አምፖሎ በቃ መንቀሳቀስ አይቻልም ይደርቃል እንጂ እሱ ራሱ እንደ እንጨት እንደው አሁን ድሬል ይሆናል ምን ሆኜ ነው ግን የኛ ልጅነት ደስ ይላል በጣም እውነት አይመለስም። ያውን ጊዜ ልጅ ሁሉ ነገር ያውቃል ገናሳ መረጃው አለ። አሁን ቲክቶክ አለ፣ ፌስቡክ አለ፣ የኮስሞቲክስ ነገር ኦንላይን ያገር ማአት ነው ያለው። ብዙ አርቲስቶች ምን ያያሉ እነሱ መረጃው አለ፣ ሁሉ ነገር አለኛ የለም። ግን ይገርም መጀመሪያ ስገባ አወዛግቦኝ ነው የወጣሁት። ኦኬ ኑሮም አወዛግቦኝ ራሴም ተወዛግቤ ሰውም አወዛግቦኝ ነው የወጣሁት። ኦኬ በቃ ልመለስ ብዬ ነው 6 ወር ተቀመጥኩ። የት? አዲስ አበባ። ኦኬ እዛው 6 ወር ረጅም ጊዜ ነው። በጣም ናፍቀውኝ ነበር። ወጣልሽ? አዎ ተመስገን። ከዛ ደግሞ መጥቼ እዚያው የሞላ ማለት የሞላ እያልኩ የሞላ ማለት እሱም አልሞላም እኔም አልተመለስኩም። ህይወት ነው ያልሞላው? አይሞላም። ኢንግላንድ ህይወት ይሞላል ዘበት ነው። ልትኖር ትችላለህ፣ ጥሩ ትኖር ይሆናል። ግን የሞላ እያልክ ትኖራለህ እንጂ እውነት ለመናገር የኢንግላንድ ኑሮ አይሞላም። ቢኖርህም ባይኖርህም የሰው ሀገር እኔ አልመኝም። የሰው ሀገር የሰው ነው አናውቀውም። እስቲ ወደ ቤተሰብ እንምጣ። ከዛ አሁን በልጅነት ተክለ ሃይማኖት ከዛም ወደ አረብ ሀገር ከዛ እንደገና ተመልሰሽ ወደ ኢንግላንድ መጣሽ፣ ቤተሰብን ሄደሽ አየሽ። ከዛስ አሁን ቤተሰብ መስርተሻል። ጥሩ ሞዴል ነሽ። ብዙዎቹ የተስተካከለ ህይወት ካላቸው ውስጥ የምትመደቢ ነሽ አንቺ። እንግዳ ተቀባይ ነች ይባላል፣ ለሰው ሩሩ ነች ይባላል። የሚሰማውን ነገር መግለጽ ጥሩ ስለሆነ ነው። ህይወት፣ ትዳር፣ ልጆች በዩኬ እንዴት ነው? በጣም ዲፊከልት ነው፣ አስቸጋሪ ነው። ማለት ትዳር አገር ቤት ደስ ይላል አይደል? ባላግብተህ ባልና ሚስት ሰርቶ ገብቶ ልጆች ምናምን የሆነ እዚህ እኮ ሩጫ ነው። እኔ በፊት በፈለኩ ሰዓት ተኝቼ ተነስቼ ነበር ብኖረው። አሁን እግዚአብሔር ይመስገን በእንደዚህ ኑሮ በትዳር በልጅ በመንባረክ እግዚአብሔርን አመሰግነዋለሁ። አሁን ሳስበው ከነበረኝ ኑሮ የተሻለ ተረጋግቼ ነው የምኖረው። እውነት ለመናገር በጣም ተረጋግቼ ነው የምኖረው እና ጥሩ ነው። ይቅርታ ግን ምንድነው ሩጫ ነው። ጠዋት ትሮጣለህ፣ ማታ ትሮጣለህ። ስራ ይኑርክ አይኑርክ ልጅ ማሳደግ ለምን እኔ እዚህኛውን ልጄን ነው ያሳደግኩት። ምንም እናቴ ናት እንጂ እኔ ልጅ አላሳደግኩኝም። ስለዚህ አሁን ይከብዳል። በእርግጥ ልጄን የወለድኩት እዚህ ነው። ይሄ መጨረሻው ልጄን ስንት ልጆች ናቸው? እዛ ነው እንትን ብዬ የመጣሁት። ስንተኛ ልጅሽ ነው? ይሄ መጨረሻው አራተኛ። ኦኬ። እና እዛ ነው ሄጄ አርግዤ ነው ልጅ የመጣሁት። ያው እንደምታውቁት ፕሮሰሱ እዚህ ደግሞ እዛ ወልደ ላምጣ ሌላ ጣጣ ነው። እና ትልቁ ልጄ እዚህ መጥቷል አለ እዚህ ነው የሚኖረው። ያግዘኛል። ያው ፑሽ አታረግም ልጅ ስራ ካለው ና በግድ አግዘኝ አትለው አችልም። እንዳገር ቤት አይደለም። አዎ ለምን የራሱ ነው የሚከፋፍለው ነገር አለ። እዛ ጋር እየሰራ የሚከፍለው የሚኖረው ኑሮ አለ ይኖራል። እግዚአብሔር ይመስገን። ትንሹ ልጅ ግን 4 አመት ሲሆነው ነው የመጣሁት። ከዛ 4 አመት ሲሆነው ወለድኩት ይዤው ሄድኩኝ። ከዛ አባቱን ሰርቻ መጣሁ። አባቱን ካመጣሁት በኋላ ልጁን አመጣሁ። አባቱን አንቺ ነሽ ሰርተሽ አመጣሽ? እዚህ ስራ ሰርተሽ ኢኮኖሚካሊ ደህና ከሆንሽ በኋላ? አዎ አሳይተህ ነው የምታመጣው። ቀልድ የለም እኮ እዚያ ጋር ታሳያለህ፣ ገቢህን ታሳያለህ። ለ5 አመት እችላለሁ ብለህ ነው የምታመጣው። ትክክል። እሱን አድርጌ አመጣሁት። ከዛ እሱ አልወደደውም እውነት ለመናገር አገሩ በፍጹም እስካሁንም የተግባባው አይመስለኝም ከሀገሩ ጋር። ያው ግን ቤተሰብ ሲኖር ትኖራለህ። እና ከዛ ልጄን ደግሞ አመጣ ነው። እሱ ከመጣ በኋላ በ4 አመቱ መጣ።
በጣም የሚገርምክ በመጣ በ3 ወይ በ4ኛው ቀን ትምህርት ቤት አስመዝግቤ አስተካክዬ ምናምን ነው ያመጣሁት። ነጮች ሲያይ በስመ አብ ዘራፍ አለ። እንዴት ይሄ መጫወቻ ሪሴፕሽን አይደል የሚገቡት መጀመሪያ መጫወቻውን በሞላ እያነሳ ላያቸው ላይ እየወረወረ በቃ ማየት አልፈልግም አለ። አብራችሁ በቃ እንትን ሆነ ኮንፊውዝ አይቶ አያውቅም ነጭ። አስገባሁት አብራችሁ ቁጭ በሉ ተባለን። ቁጭ አለን። እንደምንም ለመደ። ይጠይቀኝ ነበር ለምንድነው እንደኛ አማርኛ የማይናገሩት እነሱ እሱ ይኸውልህ አማርኛውንም በረም አልቻለም ግጭት አማርኛውንም ሳይችል እንግሊዘኛው ገና በልጅነቱ ነው 4 አመት ልጅ ነው ለምንድነው ሁሌ ይጠይቀኝ ነበር ግን ወዲያው ቻለ ልጆች ያው እስከ 6 እስከ 7 አመት ሸወድኩት ማለት ነው ሲጠይቀኝም ይሄ መልሱ እንዲህ ነው እያልኩኝ አሁን የእንግሊዘኛ እንደማልችል በረም ያውቃል እሱ ነው የሚበልጥሽ በእንግሊዘኛ እኔ አይጠይቀኝም ሲጀመር አላቅም እሱን አክሰንት አላቅም ስለዚህ አይጠይቀኝም አሁን year 6 ደርሷል ሴፕቴምበር ላይ year 7 ክፍል ማለት ነው ባገራችን ያው እዚህ ሀገር በእድሜ ነው ክፍል የሚመደበው አሁን 11 አመቱ ሚያዝያ ላይ ኤፕሪል ላይ ይሆናል ባልሽ ስለመደ ያው ተግባብቶ ይኖራል ኦኬ ግን የትኛውን ይመርጣል እዚህ አንቺን ቤተሰቡ ማግኘቱ ይመስለኛል እዚህ ሀገር ትንሽ የሆነ ፊደል የቆጠሩ ሰዎች ሲመጡ እንትን ይላቸዋል ይሄ ክብሬ ምናምን የሚል ነገር አለ አይደል ከነበርክበት አሁን እሱ ኢትዮጵያ ያለ ሸክም አያውቅም ምን አያውቅም ተክለሃይማኖት ሆስፒታል ነበር የሚሰራው ላብራቶሪ ክፍል ማለት ነው ምንም ያውቀው ነገር አሁን እንዴት ነው እዚህ ሲመጣ የጠበቀውን ነገር ማግኘት ግን ነግሬዋለሁ እዛ ፕሮፌሽናል ነው እዚህ ደግሞ እዚህ የለም ፕሮፌሽናል የሚባል የለም እዚህ በቃ ከዛ እንደውም ለመጀመሪያ ስራ ለማግኘት በጣም እንትን ይጠይቃሉ እዚህ ሀገር በፊት ሰራበት የነበረውን የስራ ልምድ ተጠይቃ ከየት እናምጣ የሆነ እኔ ማቀው ቦታ ነበር እዛ ከፍለን ምናምን ራሳቸው ያስተምሩና ለሪፈረንስ ማለት ነው ከዛ በኋላ ግን እግዚአብሔር ይመስገን እየሰራ አሁን እየተማረ በዚህ አመት ይመረቃል እንትን ነው ብዙ ባይግባባ ግዴታ ነው ወደፊትስ እንዴት ነው እስቲ ስታስቢ አሁን እንደው እግዚአብሔር ፍቃዱ ቢሆንልኝና አገሬ ገብቼ ብኖር ደስ ይለኛል እዚህ ሀገር ምን አለ መሰለ አሁን ከዚህ እድሜ በኋላ ለኔ ላይከብድክ ይችላል ጡረታ ምናምን እንትን ትላለህ ግን ያው እንግዲህ የሚያዩት ሰዎች ምን ሆና ነው ሊሉ ይችላሉ ምክንያቱም የኔ ኩጆች ገና ናቸው ማለት ይሄን ያህል ሄዶ ሳይሆን እድሜ ትልቅ ነኝ እስከ አሁን እኔ የምፈልገው የልጆቼን ስኬት ማየት ብቻ ነው በቃና እናቴን እድሜ ሰጥቶልኝ አጠገቧ ኖሬ ወንድሞቼ እውነቴን ነው ልጆቼ ወንድሞቼ በቃ ቢፈልጉትን ሆነው እንዲኖሩና በቃ የኔ ምኞቴ ሁላ ቀን በቀን የምመኘው እናቴ ያጠገቦኝ ቀሪ እድሜዋን ብጦራት ብዬ አስባለሁ 10 አመትም አይደለም ሌላ ነገር አልመኝም እውነት እናቴን በጣም ነው የምወዳት እንትናት ጀግና ሴት የለም ጀግና ሳትማር ዋጋ የከፈለች ለኛ እናት ናት በቃ ምንም አድርጌላት የሚቻል ቢሆንና እንደው እድሜ እንኳን ብንቀያየርና እኔ የሷን ሁላ ነገር ብሸከምላት በሽቷ ምናምን እሱ ራሱ በቂ አይደለም ለኔ እናት እስካሁን እግዚአብሔር ይመስገን በእድሜ የሚመጡ የስኳር ይሄ ኮሌስትሮል ምናምን የለኝም ቦርደር ላይ ነሽ አሉኝ በቀደም ደውል ሌላ ነገር የለም ግን አሁን በቅርብ ያው የጤና ችግር አጋጥሞኝ ነበር ተስተካክሏል አሁን ጥሩ ላይ በመድኃኒዓለም በእናቴ ኪዳነ ምሕረት ፍቃድ ያው በጣም የሚገርም አጋጣሚ ነበረ እና ያው ሰዓት ካልተሻማው ስለዚህ መናገር ፈልጋለሁ እኛ ሰዎች ምን አይነት እንደሆነን ምክንያቱም ያው ይሄ መማሪያ ነው አይደል እና ኮቪድ ቫክሲን እንደተወጋው ነው ያመመኝ እና ሲያመኝ ለሊት መተንፈስ አቃተኝ ዝም ብሎ በቃ መተንፈስ አልችልም ነበር አስበሽው አላሰብኩት እዚህ ጋር በጣ
አንገቴ ላይ አበጠ ማለት ነው። ምንድነው ምክንያቱ? አላቅም። ኦኬ እኔ ደግሞ ኮቪድ ቫክሲን የተወጋሁት ኮቪድ ገባ ሲባል እናቴ ምናምን ማጣት መሰለኝ። ከዛ አንደኛ ነው ሄጄ ቫክሲኑን የተወጋሁት። የመጀመሪያውን ደህና ነበር፣ የሁለተኛውን ግን ራሴን አላቅም ነበረ። ከዛ ሶስተኛማ አልዋጋም ይሄ አይዲው ያስገባል እንደ ኢትዮጵያ ስላቸው አዎ መግባት ትችያለሽ አሉኝ። ይሄማ ካስገባ ለምን እኔ እናቴ ማየት ከቻልኩኝ ሌላው ነገር ትርፍ ነው ብዬ ከዛ ምን ሆነ አንገት ያበጠ። ከዛ ለሊት መተኛት አቃተኝ። በቃ ያፍነኝ ጀመር። ይሄ የሆነ ሰው እንቅ አድርጎክ ከዛ ለመተታገላላ ለማስለቀቅ ህልም ላይ ያለ ነገር በቃ አንገት መተንፈስ አልችልም። ወደ ሆስፒታል ሄድኩ። ማሽን ተሰጠኝ፣ ኦክሲጅን ማለት ነው። በጣም ያስፈራል። ለቤተሰቦች አልነገርኳቸው። አሁን ቢሰሙም ስለዳንኩ ችግር የለም እና ያ ሲሰጠኝ እንዴት ብዬ ልጆቹ ፊት ላድርገው? ገመዱ ቱቦ በጣም ትልቅ ነው። እዚያ አፌ ላይ አድርጌ ነው የምተኛው። በሱ ካልተኛሽ ምንድነው እነሱ ያሉት? በጣም ብዙ ጊዜ እየሞትኩ ነው ለካ የምመለሰው። ይሄ ብተነፍሰው መተንፈሻ ይቆማል። መተንፈስ አቆምና ነው የምመለሰው። ለካ የምወራጨው በዛ ሰዓት ስለሚያቅተኝ ነው። ኦኬ እና ከዛ ምን ሆነ? ያው ህክምና ጀመርኩ። ህክምና ጀምሬ እውነት ነው አንዳንድ ሰዎች የሆነ መቀምሞትም የመሰላቸው ሰዎች ነበሩ። ግን እግዚአብሔር ያልቆረጣትን ነፍስ ማንም በቃ በዚህ ምድር ላይ ማንም ሰው ሊወስድብን አይችልም። የህክምና ሰዎች ግን ምን አሉ? የህክምና ሰዎች መጀመሪያ ታይሮይድ አሉኝ። ኦኬ ከዛ ከጎኑ ደግሞ ሌላ ነገር በቀል አሉኝ። ኦኬ ያው እነሱ ይሄ መጥፎ በሽታ ምናምን ነው የመሰላቸው። መጀመሪያ ወደ ካንሰር ሊቀየር ነው የሚልም ሀሳብ ነበራቸው። ኦኬ እና እንዴት ብዬ ለእናቴ ልንገራት? እንዴት ብዬ ለወንድሞቼ ልንገራቸው? እህት አለችን ብያለሁ ዛብሽ የምትባል ለእሷ ዝም ብዬ ጫፍጫፉን ነግራትና አስጨንቂያት ይሆናል ብዬ ደግሞ አስባለሁ። ሲመሽ ሰው ሲተኛ እኔ ለምን መሸ ብዬ አለቅስ ነበር። ለምንድነው ቶሎ ቢመሸው ግን? ለምን በቃ መተኛት አልችልም። እና የምሰራበት ቦታ የማታ ስሰራ እንደዚህ ወንበር አለ ሪክላይን የሚሆን የሚዘረጋ። ለካ የነሱ እንዲመች ተደርጎ ለሰዎቹ ስለተሰራ ይመቸኝና እዛ ሳድር ትንሽ እንቅልፍ ወስዶኝ አድራለሁ። እንደዚህ ከሆነ ለምን ቤትም እንደሱ አንገዛም ብለን ገዛን። ያልተሞከረልኝ ነገር የለም። ምንም ልድን አልቻልኩም። በስተመጨረሻ 3 አመት ዌቲንግ ሊስት ነበርኩ እዚያ ጋር። ግን በቃ የአፍንጫዬ ምናምን ራሱ የሚያፍነኝ ከዛ እንትን ነው። ልሞት ነው በቃ። አንዳንዴ ገባ በጣም የምወደው በቃ ከልጆቼ በላይ የምወደው በቃ እንዴት ብዬ ልንገር? አንዳንዴ መውደድም ልክ አለው አይደል? የወንድሜ ልጅ አለ ኪሩቤል ይባላል። እሱ ሳያድግ ሳላየው ይሄ ትንሽ ልጅ ደግሞ ማርኮን ሳያድግ ሌሎቹ ራሳቸውን ችለዋል። ማንም ህፃን ልጅ የለም። እናቴ በምትጦርበት ሰዓት እግዚአብሔር ምን በደልኩ ምናምን እላለሁ። እና የሆነ ቦታ ሄጄ እንግድነት ማምሸት አልችል፣ ማደር አልችል፣ መተኛት አልችልማ። በጣም ቁም ስቅል 3 አመት አየሁ። የዛሬ አመት በ9 ላስት ይር ፌብሩዋሪ ማለት ነው አመት ከ2 ሳምንት ድንገት ነው የደወሉልኝ። ደውለው ነይ ምን ነው ስላቸው አይ በቃ ቦታ ስለተገኘ ካንስል በተደረገውና ደግሞ አስቸኳይ ነው ወደ ልብሽ እየሄዳል ነው ኦፕሬሽን ያው ሰርጀሪሽ መቼ ነው ስላቸው ሐሙስ ዕለት ቅዳሜ አልጋ ስለምትይዢ ልብስ ይዘሽ ነው ያሉኝ። ኦኬ ምኑን ለያዘው ምኑን ልጨብጠው? ቤት ውስጥ የጣልኩት እቃ ካለ ድንገት ደግሞ ወስጄ ሰው ያልመለስኩት ነገር ካለ ብዬ በጣም ስትራግል አድርጌ 2 ቀን በቃ አንድ በድኔ ነው እንትን እምለው። ከዛ እግዚአብሔር ደግ ነው ገባሁኝ ማለት ነው። ኩዊኒ ነበር የተኛው። ኩዊኒ ኤልዛቤት ኦኬ። በኋላ ስፈርም ምንድነው ስፈርም የሰውየው ዶክተሩ ከዚህ በኋላ ያለ ኦክሲጅን መንቀሳቀስ አትችይም፣ ከቻለን 2ቱንም እናወጣዋለን
ሁለቱን እናወጣዋለን ማለት ሁለት እዚህ ጋር ላይ ታይሮይዱ አለ ከጎኑ ሌላ ነገር አለ ከቻለን ሁለቱንም እናወጣለን ካልቻለን ግን አንዱን ተሰርተሽ ለአንደኛው ትመጫለሽ አለ ከዛ ሻልኩት ፈረምኩኝ በጣም ያስጠላ ነበር ለካሞ በሞት ምናምን የምንለው ውሸት ነው ልክ ሰዓቷ ስትደርስ የነበረው ስሜት አንድ ጓደኛ አለችኝ ጓደኛ ማለት ያንስባታል አርሴማ ትባላለች እዚህ ሰፈሬ ነው የምትኖረው እሷ ለሊት መታለች አያስገቡም እኔ የተኛውበት ደወለችልኝ ምን ሆነ ስላት እዚሁኝ ድምጽሽን ልስማ ሰዓቱ እስኪደርስ ብዬ ነው አለችኝና ከዛ መጣች ወደ ልብስ እሷ ልክ ስገባ 11 ላይ ልብስሽን ቀይሪ ታውቂ ስገባ ዞር ብዬ ያየኋትና አደራ ብቻ ነው ያልኳት ከዛም በይ መቆም አቃተው ያውላ ዶክተር ያውላ ነርስ በሞላ ነጮች ናቸው ሳይፈልጉ ያለቅሱ ነበር አቁሚ ሲሉኝ እንደዚህ ይዞ ዝም ብሎ ይወርዳል እንቢ ያለኝ አልኳቸው ምን ነበር ስሜትሽ ያኔ ግን ነበር እናትሽ ኦኬ በቃ የተውኩት ነገር እዚህ ጋር አጠገብ የሆነ በቃ ነው አገር ቤት በሆንኩ ሄጄ ደግሞ አጠገቧ በሆነስ ኖሮና እናቴ ቤተሰቦቼ ያዩኝ ሆኜ በሞትኩኝ ለምንድን ነው ሬሳዬ ከዚህ ሀገር እንደሄደ ያረኩት ለሚል ስሜት ተሰምቶኛል ግን የማላሰብኩት ይሄ ሁሉ ተይዞ ነው አየሽ ለእናቴ ግን ምንድነው ያልኳት የሆነች አለቃዬ ቤተሰቦቿ ታመው እንሄዳለች ለቤተሰብ አልነገርሽም ቀን በቀን ነው የምንደዋወለው ከእናቴ ጋር በምን ለዋሻት ለምን ድምጽሽንም ለ3 ለ4 ቀን ላታወሪ ትችያለሽ ብለውኛል ለማንም አልነገርኩም በቃ ለዛብሽ ብቻ ነገርኳት ለምን አንድ ነገር እንኳን ቦም ብዬ ያለምዛው እነሱ ይናገራሉ ብዬ ነው ገባው በጣም ሩቅ ነው እንትኑ ሰርጀሪ ስጋባ በፊልም እንደ በዚህ ጎማ በዚህ በስማም ወልደንፈስ ብዙ ዶክተር ነው ተከበሽ በቃ ጠበቁኝ እምቢ አልቆም አለም በይዝም ብሎ ይሄዳል እናቴ ትታኛለች ወንድሞቼ ይታኛሉ ልጆቼ ይታዩ ሁሉም ሰው ነው የሚታየኝ በቃ ቤተሰቤ በአጠቃላይ ከላይ ምለው የለም እና በቃ ለዚህ ነበር ስሮጤ ነበር ምናምን የሆነ ብዙ ስሜት እና ለምን አገር ቤት አውጫሶቹ እያሉ ለምን እዚህ መጥሻልኩኝ እምቢ ብዬ እናቴ አጠገብ ነበር መሆን ያለበት ገባው ጸጥ ያለ ክፍል ነው ሁለት ሰዎች እዛ ጋር ቁጭ ብለዋል ብንነሰን ጠሜላት ነቃሽ አሉ አዎ አልኳቸውና እነሱች በነፍሴ እየተጫወቱ እንዴት ኦፕሬሽን አድርጉኝም ብዬ ሳይለብሴ ላይ ዳማ የጠረቁበት ሳታውቂው አልቋል ከዛ ይዘውኝ ወጡ ምን ይሄው እስካሁን ኦክሲጅን የለም ተኝቼ ማደር ጀመርኩ እግዚአብሔር ይመስገን በዚህ አጋጣሚ እንደው የእንግሊዝ መንግስት አመሰግናለሁ ከመድኃኒዓለም በታች እውነት በጣም በእንክብካቤ እውነት በጣም በቃ አገራቸውን ክፉ አይንካባቸውና ጓደኞቼ ምስጋና ከተቻለ ጓደኞቼን በሞላ ከከሌ ብዬ የምመርጠው ምንም ሰው የለም የበርሚንጋም ሰው ፀሐይ ይውጣለት በሙሉ የጠየቃችሁኝም በሙላ እኔ እንደውም በቃ እንዳይሳሙ ማንም ሰው ማስድከም አልፈልግም ዛሬ ነው ያወጣሽው የሚስጥር ሰው ማድከም አልፈልግም ብዬ ነበር ግን በስሚ መተው እውነት 2 ወር ምንም ማድቤት አትገቢም ብለው ለኔም ለቤተሰቤም እያበሰሉ መከራቸውን እያዩ ቀን በቀን ዛሬ አሞሽ ነው የተኛሽው እያሉ እየጠየቁኝ እስከ ዛሬ ድረስ እውነት ለበርሚንጋም ሰው በጣም አመሰግናለሁ እግዚአብሔር ያክብርልኝ ስመጥራት ማሳነስ ነው የሚሆነው አንዱ ማሳነስ አልፈልግም አመሰግናለሁ ለእንግሊዞች እውነት እግዚአብሔር ያክብራቸው አገራቸውን ሰላም ያርግላቸው ከመድኃኒዓለም በታች ከእናቴ ኪዳነ ምሕረት በታች ቆሜ እንደሄድ አድርገውኛል እውነት ቆሜ መሄድ አልችልም ነበር እና ጓደኞቼ በዙሪያ ያሉት በቃ ከቤተሰብ በላይ እናትም እህትም ወንድም ሁሉ ነገሮቼ በቃ እግዚአብሔር ያክብርልኝ እሺ ቢልዬ እስቲ አሁን እንግዲህ ስደቱንም ሁሉንም አየሽው ለስደተኞች ወይም ለተመልካቾቻችን ምን ትመክሪያለሽ ከባድ ጥያቄ ነው አቀዩ ጥሩ ነው ብላ መምከርም ከባድ ነው መጥፎ ነው ብላ መምከርም ከባድ ነው ቢሆን ሀገራችን ላይ እንደው እንትን ያለው ተስፋ ያለው ሰው መስራት የሚችል ሰው እንደው ቢሆን መስራት መንቀሳቀስ በትንሹ አንዳንድ ጊዜ እኔ አሁን በቅርብ የመጣ ልጅ አውቃለሁ
መኪና 3 መኪና ነበረ ሽጦ ነው የመጣው እና አሁን ያለበት ሁኔታ ጥሩ አይደለም። ወረቀት ምንም አልሰጡትም። በጣም ተጸጽቶ ነው የሚኖረው። እንደዚህ አይነት አቅም ያለው ሰው ከሀገሩ ባይወጣ 1000 ዓመት አንኖርም። ምክንያቱም የምንኖረው እኛ እኮ እዚህ ምድር ላይ ስንመጣ እንግድነት ነው የምንመጣው። ልክ ሰው ጋር እንግድነት መተን ቆይተን እንደምንሄድ እንደውም ሰው ጋር መተክ ስትሄድ ወይ የሆነ ቦታ ጉዳይ ኖሮ ከሄደክ ስትመለስ ሰዓቱን ታውቀዋለህ። እኛ መጣን የምንመለስበትን ሰዓት አናውቀው። መቼ እንመለስ፣ በየትኛው ቀን በየትኛው ሰዓት እንጠራ አናውቅም። ስለዚህ ትንሽ አቅም ያለው ሰው ሀገሩ ላይ ሰርቶ ቢኖር በእርግጥ አንዳንድ ጊዜ አንዳንድ የሀገራችን ቦታዎችም ያስቸግራሉ። የሰላም እጦት ይኖራል። እግዚአብሔር ደግሞ ሰላሟን የኢትዮጵያን ይመልስልናል። እሱን እያሰብን ሰላሟን እንዲመጣ ጸሎት እያደረግን ባለን ነገር መንቀሳቀስ የሚችል ሰው ባይመጣ ነው የሚለው። መንቀሳቀስ የማይችል ሰው በቃ አማራጭ የሌለው ሰው ከሆነ ግን እኔ ግን አማራጭ የሌለውም ሰው ቢሆን በባህር ባይሞክረው ይሄ በሱዳን በሊቢያ በሆነ በወንዝ ምናምን አልቆ ባይመጣ በቃ በፍጹም ባይሞክረው ደስተኛ ነኝ። የማልቀበለው ነገር ነው። ምክንያቱም የሰው ልጅ ህይወቱን መስጠት የለበትም ለሆነ ሀገር ብሎ። ሀገርክ ላይ መኖር ሊከብድክ ይችላል፣ ግን አትሞትም። ለምንህም እኮ ትበላለህ፣ ምንም አይደለም። ድህነት ደግሞ ምንም አያሳፍርም። ብዙ ሰው ድህነትን ለማምለጥ ነው የሚመጣው እንጂ የሀገሩ ጥላቻ ወይ የቤተሰቡ እንትን ምናምን አይደለም። ይህችን ድህነት ለማምለጥ ነው። እሷን ደግሞ እንደነገር ሆኖ ሀገርክ ላይ አሁን ለሚመጡት በተለይ ጥሩ ጊዜ አይመስለኝም። የትኛውም ዓለም ላይ ክራይሲስ ላይ ነው ያለው። ዓለም ራሱ በራሱ ራሳቸውም ግራ የገባቸው ጊዜ ነው። እንኳን ሌላ ሰው ተቀብለው እውነቴን ነው የምልህ እኔ በመጣሁበት ሰዓት እዚህ ሀገር ሳይክል የሆነ መንጃ ፈቃድ ራሱ መኪና ማውጣት ብትፈልግ መለማመድ መጥተው በእንትን ነው በቫን ይዘው ይሄዳሉ። መማር ከፈለክ ጎበዝ ከሆንክ ብልጥ የሆነ ሰው ሄዶ ይማር ነበረ። ኮምፒውተሩ ምኑን ተለምነህ ነው የምትሄደው። አሁን ለምነህም የለም። ሁሉም ነገር ገደብ አለው። በዛ ላይ እነሱም እኛም ጥፋተኛ ብንሆንም እኛ ስል ኢትዮጵያዊ ወይ አበሻ ምናምን አይደለም። እንዳለ ስደተኛው ከአውሮፓ የመጣው ፓኪስታኑ ህንዱም ሁሉም በቃ እንዳለ ስደተኛ ብዙ ነገራቸውን አፒዩዝ እናደርገዋለን። ሩል አንጠብቅም። የእነሱን ህግ ተከትለን አንሄድም። እኛ ያው ማምለጫ ነው የምንፈልገው። የሆነ ጥፍጥፍ ብለን ብር ማግኘት ስለምንፈልግ ማለት ነው። እሱ ነገር እንዳለ ሆኖ ትንሽ የተሻለ ቦታ ያለ ሰው ንብረቱን ሽጦ እዚህ ሀገር ባያስበው ደስ ይላል። አማራጭ ከሌለው ግን የሚገርመኝ ነገር አንዳለ እኔ ራሴ አማራጭ የሌለው ሰው እኮ አይደለም እዚህ የሚመጣው። ገንዘብ ታውጣለህ አይደል? ስለዚህ አሁን ከባድ ነው። አትምጡም ካልክ አንተ የኖርክ ነው ማለት የሚገፋም ነገር ሊኖር ስለሚችል ከኢኮኖሚ ባሻገር ሌሎች ነገሮችም ስላሉ ሌላ በሌላ ምክንያት የሚመጣ እሱን ያው ሰውየው ነው የሚያውቀው። ጫማ ውስጥ አሁን እዛ ጫማ ውስጥ ያለው ሰው ነው የተሻለው የሚያውቀው። ግን እኛ ማለት የምንችለው ሀገሩ እንዲህ ነው በቃ እንደመጣህ ሀገር አልጋ ባልጋ ነው ምናምን የሚወራው ትክክል አይደለም። ይሄ ሰው ለሾው እዛ ስንሄድ ቋጥረን እውነቴን ነው የምልህ እኔ አሁን ከሀገሬ ስመጣ ነው እቃ መግዛት የምጀምረው እኮ። መቼ እንደምመለስ አላውቅም። ግን ስለሚከብደኝ በአንድ ጊዜ ሄደክ ለወንድሜ ትላለህ፣ ለሆነ ሰው ትላለህ፣ መሳፈሪያ ያለ ምናምን በጣም ስለሚከብደን እንትን ታደርጋለህ እና ያንን ነገር ወስደን ሲያይ ሰው አይ እዛ ይሻላል ሊል ይችላል። አይደለም ራሳችን እየኖርን አይደለም። እኔ በእውነት ነው የምላችሁ በስደት ወጥቶ ውጭ ለሚኖር ሰው ነው ማዝነው ከራሴ ጭምር። እኛ እናሳዝናለን። እኛ ከሀገራችን ከወጣን እኮ ሞተናል በቃ ምንም ከቤተሰብክ ብዙ አመት 1000 አመት ምናምን እንኖር ቢሆን የሆነ ጊዜ እጃ ብራቸው ኖራለሁ ትላለህ። በመሃል አንድ ሰው ይጎልብሃል። ስለዚህ እኔ ምንም አልልም አትምጡም አልልም። እዛ ሰውየው ስትራግል ያደረገበትን ራሱ ነው የሚያውቀው። የተቸገረበትን እሱ ያውቃል። ስለዚህ ራሱ መምጣት ይችላል። ያው ቀረምቲው ነገር ካለ ማመስገን ያለብሽ ነገር ካለ ቀረምቲው ነገር ካለ እድሉን ላመቻችልሽ።
በመጀመሪያ እናንተን አመሰግናለሁ። እውነት በጣም በጣም ነው የማመሰግነው። ምክንያቱም እዚህ ብዙ ያልተሰራበት ነገር አለ። እኛንም ጋብዛችሁ ስለኔንም ስላናገራችሁን፣ ሁለተኛ ደግሞ አሁን በምታደርጉት እንቅስቃሴ እንደዚህ አይነት ነገር ብዙ አልተለመደም እዚህኛ በተለይ እኔ በምኖርበት ከተማ። መጀመሪያ ሚዲያውን ነው የማመሰግነው በጣም አድርጌ፣ እግዚአብሔር ያክብርልኝ፣ አመሰግናለሁ። ከዛ በመቀጠል ሁሉንም ሰው ነው የማመሰግነው። እኔ የሚያቀኝን ሰው በሞላ በጣም ነው የምወዳችሁ የማመሰግናችሁ። ስም ጠርተሽ አትዘልቂው። እኔ በቃ የሚያቀኝ የሚወደኝም በሞላና ለእናቴ እድሜና ጤና መድኃኔዓለም እንዲሰጥልኝ እመኛለሁ። አመሰግናለሁ። ሁሉንም ሰው ነው የማመሰግነው፣ የሚያቀኝንም የማያቀኝንም። ይሄ በፌስቡክ ቲክቶክ ምናምን የለኝም። ደህና ነሽ ወይ ተሻለሽ የሚለኝ የሚጠይቀኝንም የማይጠይቀኝንም በሞላ ክብር ይስጥልኝ። ኢትዮጵያ ሀገራችንን ሰላም ያርግልን። አመሰግናለሁ። ተመልካቾቻችን ዛሬ በዩናይትድ ኪንግደም በብዙዎች ዘንድ የምትታወቀውን አርያ እንግዳ አቅርበንላችኋል። ከቆይታችን ብዙ እንዳተረፋችሁ ተስፋ እናደርጋለን። በቀጣይ በሌላ እንግዳ ሌላ ቦታ ላይ እናገኛችኋለን። እስከዛ እዚህ ስር በምታገኙት ቻናል ላይ በፌስቡክ፣ በኢንስታግራም፣ በቴሌግራም በተለያዩ መንገዶች ተከተሉን። ብዙ ታተርፋላችሁ። መልካም ጊዜ